ከሌሎች ሰዎች ጋር ስታወራ አታስበው። ቴሌቪዥን ስታይ አታስበው። መንገድ ስትሄድ አታስበው። ስራህን ስትሰራ አታስበው። ልክ ጸሎት ስትጀምር ግን ታስበዋለህ። አይደለም ነው? አይደለም? ይሄ ዘዴው ነው። በአእምሮህና በህሊና በልቦና ውስጥ ባሉት መስመሮች ላይ የራሱን አካሄድ ለመዘርጋት የሚጠቀምበት ስልትና ጥበብ ያንተን ጎደሎነት በጸሎት ሰዓት ማምጣት ነው። አንዳንድ ጊዜ ወቀሳም ሊሆን ይችላል። አእምሮህን ይወቅሳል፣ ህሊናህን ይወቅሳል። በሌላ ጊዜ ትርፍና ኪሳራህን እንድታስብ ያደርጋል። በሌላ ወቅት ደግሞ ባለፈው ጉዳይ ላይ እየጸለይህ እንድትጨነቅ ያደርጋል። እየጸለይክ እኮ ነው፣ ግን እንድትጨነቅ ያደርጋል። ባለፈው ጉዳይ ላይ ምንም እኮ አይመለከትህም፣ አልፏል እኮ እሱ። ባለፉት ሀሳቦች ላይ ግራ እንድትጋባ ያደርጋል። ከዛ ወደፊት ደግሞ ያመጣና ሌሎች ነገሮችን ይደቅንባል። በምሰራቸው አሰራሮች ላይ ያሉትን ውጥረቶችና እንከኖችንም ያመጣል። በተጨማሪ ያልጠሉህን ሰዎች በጠሉህ አይነት ጥላቻ መንገድ ውስጥ ሁሉ አስገብቶ ሲያሳስብህ ጸሎቱ በመካከል ያልቃል። እነዚህን አካባቢዎች ከህሊና ውስጥ መጀመሩን በደንብ ካወቀ በኋላ ቀጥታ ወደ ልቦና ውስጥ ይገባል። ከዛ የራስ ሐሳብ እየመሰለህ ትታገለዋለህ። ምንድነው ይሄ ሐሳብ እንዴ ምንድነው ትላለህ። አሁን ልቦና ውስጥ ነው ያለው። በህሊና ውስጥ ያለውን አካሄዶች የተወሰነ መስመር ከገፋ በኋላ ወደ ልቦና ውስጥ መግባት ባህሪ ያለው። ልቦና ውስጥ ከገባ በኋላ ደግሞ በቃ ትታገላለህ። አንተ የኔ ነው ብለህ ግን ያንተ አይደለም። ታግለህ የኔ ነው ብለህ እንድትቀበል ግማሽ የሆነውን ያስተሳሰብ መስመር እንድትይዝ ያደርግልሃል። በዚህ ጊዜ ፍንጭ ሳይሰጥህ የማንነቱ ባህሪ ሳይታወቅ በመንፈሳዊ ረገድ ውስጥ ላሉት እርምጃዎች ብዙዎቹ መንገዶች አብሮ ስለሚሄድ ማንነቱ በባህሪ ውስጥ የተደበቀ ነው። ይህንን ልምድ ለዘመናት ያካበተ መንፈስ ስለሆነ ይህንን ዘዴና ጥበብ በዚህኛው የተዋከበ ትውልድ ውስጥ ወደ ተግባር ለመለወጥ ብዙ አይቸገርም ማለት ነው። ለምን? ልምድ አለው። ከላይ ወደ ታች የመጣ ነው የምላችሁ። ይሄ መንፈስ ከላይ ወደ ታች ነው የሚመጣው። ከታች ወደ ላይ የሚሄዱት ገና ለስያሜው የሚንገበገቡና ይህን ስያሜ ተከትለው ለመሾም የሚሮጡ መንፈሶች ሊሆኑ ይችላሉ። ግን ይሄ ከላይ ወደ ታች የሚመጣው እጅግ በጣም ስልታዊ ጥበብ የተሞላ ነው። ብዙ ጊዜ ለዚህ ነው ይሄ የጠቋር መንፈስ የቤተሰብ ነኝ የውርስ ነኝ እያለ ብዙ ውጊያዎችን ተደብቆ ከተገለጠም በኋላ እንኳ ቶሎ ላለመልቀቅ የሚያደርጋቸው ግብግቦች ከዚህ መሰረት የተነሳ ነው።